Welcome to my grandma's channel. Before the video starts, don't forget to like, subscribe, and share. And thank you for watching. ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ቆንጆ አይቤ በጎመን እንሰራለን። በጣም ቆንጆ ልዩ የሆነ የሚጣፍጥ የሚያምር ቆንጆ ባህላዊ የሆነ እዚህ ጋር አይብ አለኝ። እንግዲህ ያው አይብ ሁልጊዜም ስለማወጣ ቤት ውስጥ ነው የማወጣው። ያወጣሁትም እንዴት አድርጌ ከዚህ በፊት የሰራኋቸው ቪዲዮዎች ላይ ያሉ እዛ ማየት ትችላላችሁ። እዚህ ጋር ሚጥሚጣን ያለኝ፣ እዚህ ጋር ኮረሪማ አለኝ፣ እዚህ ጋር ደግሞ ጎመን የደረቀ ጎመን አለኝ። ፈጭቼው ወይም ደግሞ እሽት አድርጌው ነው በኦቭን ላይ ትንሽ ደረቅ አድርጌው ነው። እዚህ ጋር ደግሞ እንደምታዩት ጨው አለ እና ቂቤ አለኝ። እነዚህን ነገሮች ተጠቅሜ በጣም ቆንጆ በጣም የሚጣፍጥ ባህላዊ ጤናማ የሆነ የአይብ በጎመን አሰራር ይዤላችሁ መጥቻለሁ። ውድ ቤተሰቦቼ አዳዲሶች እንግዲህ ሰብስክራይብ ያደረጋችሁ ወደ ቤተሰቤ ለምትመጡ እጅግ አድርጌ በጣም አመሰግናለሁ። ነባር ቤተሰቦቼ ደግሞ ሁሌም አብራችሁኝ ስለምታበረታቱኝ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች እጅግ አድርጌ በጣም አመሰግናለሁ። እንግዲህ ቅቤን በጣም በለሰለሰ እሳት በትንሽ እሳት እጥድና አሁን ተመልሼ እመጣለሁ። እሱንም አሳያችኋለሁ። ውድ ቤተሰቦቼ እንግዲህ አብራችሁን ቆዩ እስከ መጨረሻው ድረስ። እዚህ ጋር ቅቤውን ይሄውና ጥጄዋለሁ። ቅቤውን እዚህ ጋር በጣም በለሰለሰ እሳት አድርጌ አቅልጬዋለሁኝ። እንግዲህ ውድ ቤተሰቦቼ እስከ መጨረሻው ድረስ አብራችሁን ቆዩ። አሁን ጎመኔን አደርጋለሁ። ጎመኑን እንደዚህ ከጨመርኩኝ በኋላ እንግዲህ እሳቱን አሁን አጥፍቼዋለሁ። ትንሽ በቃ ቅቤውን ቀለጥ ስላደረገልኝ አሁን እንዳንትን እንዳይል ቅቤውን እና ጎመኑን እንደዚህ ካሸሁት በኋላ ካደረግኩኝ በኋላ አሁን ሚጥሚጣዬን አረጋለሁ። እሳቱ ስለሌለ ሚጥሚጣውንም ባረገው ምንም ችግር የለውም፣ እንዳይቃጠል ለማለት ፈልጌ ነው። ኮረሪማዬን ጨምራለሁ፣ ጨው ጨምራለሁ። እነዚህን በመጀመሪያ በደንብ አዋህጄ ጣዕሙን ቴስቱን ቀምሼ አይና ደግሞ ጎመኑን በኦቨን ብትፈልጉ መጥበሻ ላይ ትንሽ እንትን ብሎ ጠውለግ ብትፈልጉም ደግሞ በፀሐይ ማድረግ ትችላላችሁ። ግን ለፈጣን የሚሆነው ኦቨን ውስጥ አድርገን ማድረግ ነው። አሁን ደግሞ አይቤን ጨመርኩኝ። እንግዲህ ይሄንን ቀስ አድርጌ እያሸው ከጎመኑ ከቅቤው ከኮረሪማው ከሚጥሚጣው ጋር እንዲዋሃድ ያደርገዋለሁ። በጣም በቃ በልታችሁ አጠግቡትም። በጣም ቆንጆ ነው። እንደዚህ አድርጌ እያሸሁት ነው። በደንብ አሸዋለሁ ከቅመሞቹ ጋርና ከቅቤው ከሁሉም ጋር በደንብ እንዲዋሃድ እንዲህ አድርጌ ሽት አደርገዋለሁኝ።
እሳቱን አሁን በስሱ በትንሹ እሳቱን አድርገዋለሁ ሞቅ እንዲልልኝ። በፈለጋችሁት መመገብ ትችላላችሁ። ብትፈልጉ በቆጮ፣ ብትፈልጉ በዳቦ፣ ብትፈልጉ በእንጀራ እንደ አገኛችሁት እንደ አካባቢያችሁ እንደምትኖሩበት መመገብ ትችላላችሁ። በጣም ቆንጆ ነው በእውነት በጣም ብታዩ ቀመስ ሳረገው ልዩ ነው። እጅ ያስቆረጥማል ነው የሚባለው። አሁን ደግሞ ሳህን ላይ አውጥቼ አሳያችኋለሁ አሳምሬ። የትም እንዳትሄዱ አብራችሁን ቆዩ እስከ መጨረሻ ውድ ቤተሰቦቼ። አሁን እንግዲህ ጣባ ላይ ገልብጫዋለሁ። አይቤ በጎመኔ ወይም ደግሞ ዝማሙጃት ይባላል። አሁን በዚህ መልኩ ጨርሻለሁ። አሁን ቅቤ ትንሽ አደርግበታለሁ። አሁን ቅቤ ትንሽ ያው ፈሰስ አደርግበታለሁ። አሁን እንግዲህ እንደምታዩት በዚህ መልኩ ደርሶልኛል። በስመ አብ በጣም ልዩ የሆነ ቆንጆ በጣም ጣፋጭ የሆነ እንግዲህ የምትመገቡት እንዳልኳችሁ በእንጀራም ብትፈልጉ፣ በዳቦ ብትፈልጉ፣ በቆጮ ብትፈልጉ በጣም በጣም እጅ የሚያስቆረጥም ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ እንግዲህ ይህንን ይመስላል ከነፂ ኪችን። ውድ ቤተሰቦቼ ትወዱታላችሁ። በጣም ጤናማ ቆንጆ የሆነ የዝማሙጃት ወይም ደግሞ ጎመን በአይቤ አሰራር ነው ይዤላችሁ የመጣሁት። እንግዲህ እስከ መጨረሻው ስለተከታተላችሁኝ ስላያችሁልኝ እጅግ አድርጌ በጣም አመሰግናለሁ። ሰላም ሁኑልኝ፣ እግዚአብሔር ያክብርልኝ። እንዳልኳችሁ ሁሌም ከኔ ጋር ያላችሁ ውድ ኢትዮጵያውያኖች፣ ውድ ኤርትራውያኖች እጅግ አድርጌ በጣም አመሰግናለሁ። ለምታበረታቱኝ፣ ሀሳብ አስተያየታችሁን እየሰጣችሁ ለምታሳድጉልኝ ቻናሌን በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሀገራችንን ሰላም ያርግልን። ሁላችሁም በያላችሁበት የዓለም ዳርቻ ሰላም ጤና ተመኘው። ሰላም ሁኑልኝ። መልካም ቀን ባይ